አሁን ድርሹ የምትታወቀው እንደዚህ አይነት አስቂኝ ኮንተንቶች ካለ እሷም የእሷ ኮንተንት ያስቂኝ ኮሜዲ ስለሆነ ይሄኛው ፓርት አሁን ለምሳሌ ሃኒ እኔ ማቃት ናት በአካል አዶናይ የመጣ ጊዜ ብዙ ፕሮግራም አብረን ሰርተናል። ስልኳ አለኝ ፎሎነን ምናምን ገባሽ አይደለ? ሶ ሃኒ ፖስተች። ሃኒ ባትፖስት ኢቢኤስ ኬት ያገኛል? ይሄን መልሽልኝ። ሃኒ እኔ ፖስት ያለው ከኔ ነው የወሰዳችሁት። ነገር ግን አለች እኮ ጽሁፏ ላይ የቀጥታ ስርጭት ሳይሆን የተፖሰተ ፖስት ነው። እናንተ ደግሞ ስታሰራጩ የቀጥታ ስርጭት በሚል ነው ይመስላል። ያ the way እሷ ፊቷን የምታሳቀቅበት the way እሷ የምታረግበት ምንም ችግር የለም። እዛ ጋር ላይቭ እና ላይቭ መሆኑና ከተፖሰተ ላይ ወሰርን የሚለው ነው እንጂ የተጋጨው ከሷ ፔጅ ላይ ባይወስዱ ኢቢኤስ እና ድርሹ እኮ ሪያክት አያረጉበትም። እኔ እንደውም ድርሹ ሪያክት ያደረገችበትን ነው ሞር ያየሁት። ከዛ በኋላ ነው ሃና ጋር ሄጄ ያየሁት። የሚገርምሽ እና አሁን ልዩነቱ ምን እንደሆነ ታውቂያለሽ አብሳላትዬ? ላይቭ የሆነ ሪከርድ እና ከሷ ፔጅ ወስደን አየ ነው የሚለው ነው የሚጋጨው። ሶ ኢን ማይ ኩዌስችን እቺ እህታችን ከባህል ያፈነገጠ ነገር አድርጋለች ብለን እዚህ ላይ ካወገዝናት ኢቲቪ ላይ ደግሞ ቤዛ ያወራን ነውኛ። እሺ ኢቲቪ ላይ ደግሞ ሲዘገብ ስትቀልድ ካጣጣም ነው የትኛው ላይ ነው ነውር መሆን የነበረበት? ሁለቱም ጋር ወይስ ኢቢኤስ ጋር ሲሆን ሐላል ሆነ? የግለሰብ ፔጅ ላይ የኔ መልሽልኝ። እሺ ኦኬ እኔ ምን ይኸውልሽ አብሳላትዬ እኔ አፌን እየከፈትኩኝ አይኔን እየጨፈንኩ ጥርሴን እየነከስኩኝ እያማጥኩኝ እያሳየሁሽ አንቺ መተሽ ወሰርሽና ያንን ቪዲዮ ዩቲዩብ ላይም ቲክታክ ላይ ሪያክት አደረግሽብኝ። ሶ ምንድን ነው እኔ አሁን መጥቼ እንዴት አብሳላት እንዴት አደርጋለች? እኔ እኮ ኦልሬዲ ሪያክት አድርጊ፣ አላግጪብኝ፣ ስደብኝ፣ አማማጤን፣ ከንፈር አነካከሴን፣ ሳምጥ ሁኔታዬን ስገፋው አላግጪብኝ ብዬ ፖስቻለሁ። ለምን እጠይቅሻለሁ? ኦኬ አሁን ይሄንን ልመልስልሽ። ከህግ አንግል አንድ የቴሌቪዥን ጣቢያ ወይ ዩቲዩብ አይደለም ወይ ፌስቡክ አይደለም። ስለ ህጉን ተይና እኔ አሁን የፖስትኩትን አብሳላት እኔ ፔጅ ላይ ፖስቻለሁ። እንዴት እንደማመጥ ይላል እንደ መግለጫው አላግጥ አይደለም። ይኸውልሽ ነው አዳምጪኝ። እኔ ፖስቻለሁ። አንቺ እንደፈለግሽ ሪያክት ብታረጊብኝ እኔ አንቺን አልጠይቅ። እንዴት ነው የምጠይቅሽ አብሳላትዬ? ኦልሬዲ እኮ እንዴት እንደማመጥ ፖስቻለሁ። ስለዚህ ልትስቂብኝም ልታዝኝልኝም ልትመክሪኝም እንደገና ደግሞ ሪአክት አድርገሽ ልታስቂብኝም ነው እኮ የፖስትኩልሽ። ምንድነው እዛ ጋር ጥፋቱ ነው? ወደ ህግ ምናምን አትይጂ። እኔ ህግ አላውቅም። በመጀመሪያ ደረጃ እሷም እያለች ያለችው ከህጉ ወጣ ብዬ ስል ሪአክት አድርገሽብኛል፣ ሰድበሽኛል፣ አላግጠሽኛል አይደለም ላይክ ያልሆነውን ነገር ቀይረሽ ገልጸሽዋል ነው። እኔ ያደረኩት ይሄ ነው። ስለዚህ በዚህ መልኩ ይደረግ ነው። እኔ በፖስትኩት መልኩ ነው። ገብቶሻል አይደል? ማንንም በነገራችን ላይ ድርሹ አላግጠሽብኛል፣ ሰድበሽኛል፣ ባህሌን አውቃለሁ ነው ያለችው። የፖስትኩት ቀጥታ ስርጭት አይደለም ቪዲዮ ነው። ስለዚህ አሁን እቺ እህታችን ተሰድቤያለሁ ተላግጦብኛል አላለችም። እኔ ግን ጥያቄ የጠየኩት ለኢትዮጵያ ህዝብ ምንድነው የኢቢኤስ ጋዜጠኞችና ኢትዮጵያኖች በጠቅላላ በጋራ ህፃናቶች ሳይቀሩ የሚመለከቱት የቴሌቪዥን ጣቢያ ላይ የተሰራጨው ስርጭት ቀልድ ነውር ያልሆነባችሁ አንዲት ግለሰብ ፔጅ ላይ ዴሊ ላይፏን የምታጋራ እህታችን ላይ ያያችሁት ቪዲዮ ለምን ነውር ሆነባችሁ ነው የኔ ጥያቄ። ምክንያቱም ድርሹ ስቀልደው ልክ ነው ታላግጥ እንደፈለገች እንየው ካላችሁ ነውር ካልሆነባችሁ እህታችን ስፖስተው ለምን ነውር ሆነባችሁ ነው። እሱን ደግሞ ልመልስልሽ። ነውር የሆነበት ምክንያት አብሳላትዬ ነውር የሆነበት ምክንያት ከኢትዮጵያ ባህልም ላይቭም ሆነ ሪከርድ አድርገሽ ራስሽ ፖስተሽ በገዛ ፔጅሽ ላይ ፖስተሽ እሱ ነው ነውር የሆነው። ይኸውልሽ ልጅሽን አቅፈሽ ከወለድሽ በኋላ ብትፖስቺ እሱ ነውር የለውም። እያማጥሽ ግን እየተሰቃየሽ ለምን ህጉን ፈራሹ? ህግ ያለሽ እዚህ ጋር ነውር እያለ አብሳላት እዚህ ጋር ነውር እየተሰራ ለምን ህጉ ጋር ትሄጃለሽ? እኔ ህግ ፈራለሁ። ህግ ጋር ትሄጂ እንዴ? እኔ ህግ ጋር ትበይብኝ። ሮምዬ በእናትሽ አንድ በይልኝ እንዴ? እኔ ህግ ለመሰለሽ ይኸውልሽ፣ ቆይ ሶፊዬ አብሳላት እዚህ ጋር የምትናገረው ነገር
ዲንሽ ማነው ዲንሹ? እኔ ስሟም አይገባኝም በደንብ። ዲንሹ የምትባለው ልጅ ያደረገችው ትምህርት ነው። ምንድን ነው ያለችው? አያችሁልኝ ወይ ይችን ልጅ ብለው ላይፍ ላይ ምጣቸውን መፖሰት ተጀመረ። ነገ ሌላ ነገራቸውን እንዳያሳዩን። እኔ ምጥ ያማጥኩ ጊዜ አልቅሼ ዶክተር እንትኖቹን ነርሶቹን ጥሩልኝ፣ ዶክተሬን ጥሩልኝ ብለው ሄደው ሲጠይቁት ሁሌ ትስቃለች፣ ዛሬ እንኳን ታልቅስ ብሎ ዶክተሩ እንኳን አሹፎብኛል። የእኛ ምጥ ከባድ ነው፣ እንደዚህ ተኩለው ሄድፎን ተደርጎ የሚታይ ምጥ አይደለም። ግን ይህንን ነገር ሚዲያ ላይ ሳገኘው በጣም ገርሞኛል ብላ ነው ያቀረበችው። ገባሽ ምልሽ? እንደዛ ነው ያቀረበችው እንጂ ሌላ ነውር ነው ብሎ የሚያስብላት ጋዜጠኛዋን ምንም ነገር የለም። እራሷ የፖሰተችው ነው። ሰርቃ ወይ ስልክ የተሰረቀ ተገኝቶ ተልኮላት አይደለም። ባለቤቷ በፈቃዷ የለቀቀችው ነገር ነው። ትክክል ያልሆነው ላይፍ ላይ ነው ያለችው ዲንሹ የምትባለው እሱን ነው የምልሽ። አሁን ይኸውልሽ አየሽ ሮሚ የሚያልኩት ታኒ ደግሞ ቀርጻ ነው። እሱ ነው ስተቱ። ከዛ ምን ለውጥ አለው? ላይፍ ለቀቅሽው አንቺ ላይፍ እያወራሽ አንድ ሰው ቀርጾ ይለቅሻል ወይ? ራስሽ ላይፍ ላይ ያለውን ከፈለግሽ ደግሞ ከመግባትሽ በፊት ሀሳብሽም በቪዲዮ ትቀርጫለሽ። ምንም ዘለለም ፈነነም ተነነም ያላትን የእርግዝና ሁኔታን የቀርጻ በምንም መልኩ ዲንሹ ትግለጸው። ላይፍ ላይ እና ቪዲዮ የሚለው ነው የተጋጨው። በቃ ሮሚዬ እኔም እኮ እሱን ነው የምልሽ። ዲንሹ መልዕክት ያስተላለፈችው አሁን እንደዚህ ማሳየት የጀመሩ ወደፊት እንትናቸውን እንዳያሳዩን ስጋት አለኝ የሚል እንደ ትምህርትም እንደ ቀልድም አድርጋ ነው ያቀረበችው። ይሄ ነገር እንዲጋነን ካልፈለገች ወዲያው ቅስፈት ባለበት በተለቀቀ በቅስፈት ራሷ ሚዲያ ላይ አምጥታ እነሱ ያደረገቱን በመፖሰት ቲክቶክ ላይ ያለው ሰው ደግሞ ምንድን ነው ብሎ አግሬሲቭ ሆኖ ትችት መስጠት ጀመረ፣ ከላይ እስከ ታች ማለት ነው። ዛሬ ደግሞ ፌሚኒዝሙ ቀረና ተገልብጠው እዚህ ሚዲያ ላይ ምንድን ነው ስል ተላከልኝ ቪዲዮ። እኔ አላየሁትም ነበረ። ምን አድርጋ ነው ብዬ ክዋልኩኝ። ፎቶ አንሳየው ምንድን ነው ቪዲዮ የታለ? ቪዲዮን ላኩልኝ፣ አየሁት። ኢስኖት የፈለገ እኔ ካዝኔ ብትሆን ይሄ ሮንግ ነው። ሮንግ ነገር ሮንግ መባል አለበት። ትክክል አይደለም። ሌላ ነገር በሌላው ነገር በፈለገችው በሉ። የስጋ ዘመዴ ናት። ሮንግ እስከዛሬ የምትሰራው እስከዚህ ቪዲዮ መለቀቅ ድረስ የሰራችሁ ታውቃላችሁ። የኢትዮጵያ ሕዝብ ጥሩ ነገር ስትሰሩ ከርማችሁ አንድ ነገር ካገኘ ታውቃላችሁ እንደሚያንጠለጥላችሁ የታወቀ ነገር ነው። እንደ ማተርዋት ቅዱስ ብትሆኑ እንደ ማተርዋት አይታችሁ ከሆነ አዶናይ የመጣ ጊዜ ጀምሯት ነበር። ምን ታርጋችሁ ቅናት ነው ብዬ ዛኔ መልሼላችኋለሁ። ይሄን ቪዲዮ ግን ሳየው እንደ እህትም እንደ ሶሻል ሚዲያ ተጠቃሚ እንደ ሴትም ሮንግ ነው። ሮንግ እኔ ሀናን በሞዳል ውደዳት ዘመዴም ትሁን። ይሄ ግን ለትውልድ የሚያስተምር ነገር አለም። እስከዛሬ ያደረገችው በአሜሪካን ደረጃ አይደለም በኢትዮጵያ ደረጃ ሰራተኛ እያላቸው የሚያሳድጉ እናቶች ልጆቻቸውን ዳቆልነት በውጭ ሀገር ደረጃ በጣም የሚገርም 100% ትውልድን የሚያንጽ ነገር የምትሰራ ልጅ ናት። ኤቭሪ ሲንግል ዴይ የምትለቀው ነገሮች። ይሄ ግን ሮንግ ነው። ስታጠፋ ደግሞ ሮንግ ነሽ ማለት መጥላት አይደለም፣ ጥላቻ አይደለም። አንድ ሰው ሲያጠፋ ትክክል አይደለህም መባሉ ጥሩ ነገር ሲሰራ ኖሮ እራሱን ባለቤቱም ይቀበለዋል። አሁን የሆነች ልጅ ካስታወሳችሁ አንድ የላሊበላ ቪዲዮ የሰራች ልጅ መጀመሪያ አላነሳም ብላ ነበር። ህዝቡ ኖ ብሎ ሲያፈጥባት ይቅርታ ቪዲዮ ሰርታ ተወጅ። ከህዝብ የሚበልጥ የለም። ኮመንቱን ደግሞ ለምን አትከፍተውም? የኢቤሱን የከሰሰችበትን ኮመንት ከፍታ አትሊስት ሰው የሚልሽን 90% ሰው ምን እያለኝ ነው 90% ሰው ምን እያለ ነው የሚለውንም ሁሌ እኔ ፐርፌክት እኮ አይደለውም። ሁላችን ማንም ፍጹም የለም። ከምታረገው ስነ ምግባር ከምታሳየን የሃይማኖትን እንትን ሁሉ ነገር
አንዳንድ ጊዜ ደግሞ ማንም ንጹህ የለም፣ ፐርፌክት አይደለችም። ይህን ስህተት አለባት፣ ታርማለች። ዳሴት አራስ ናት እንዳላችሁት ሁላችንም ከዛሬ በበለጠ አጀንዳ ባናረጋት ደስ ይለኛል። ያ ሮምዬ እኔ አሁን አንድ ነገር ምን እንደማስብ ታውቂያለሽ? እኔ በአካል አውቃታለሁ ታውቂያለሽ። ከአዶናይ ጋር የነበረውን ፕሮግራም አብረን የነበር ነው 3ቱን ቀን እና ከሀኒ ጋር ስልኳም አለኝ እንደዋወላለን። ምክንያቱም ኤርፖርት ድረስ እናቷን ልጆቿን ይዘን አብረን ሄድ ነው እና እኔ ደግሞ ምን እንደማስብ ታውቂያለሽ? ሜቢ ይሄ ምጡ ከአንዱ ኮንቴንቷ እና ከምታሳየው አይተሽ ከሆነ ሙሉ 9 ወሩን ፎቶ ቤቶች ስታስተዋውቅ ነበር፣ የእርጉዝ ልብሶችን ስታስተዋውቅ ነበር። አይተሽ ከሆነ 9 ወር በሙሉ ስትፖስተው ነበር። ሜቢ ይሄ ምጥም አንዱ ኮንተንቷን አድርጋው እንግዲህ ሳታስበው አምልጧት ሊሆን ይችላል። ማለት ህዝቡን አስቆጥቶ ሊሆን ይችላል። እኔ ሀኒን በደንብ ስለማውቃት ገባሽ? እንደ ቢዝነስም የቢዝነስም ልጅ ስለሆነች የቢዝነስ ሰውም ስለሆነች እንግዲህ እሷ እንደ ኮንተንት አስባው አምጥታ ለጥፋው ህዝቡን አስቆጣው ብዬ ነው ማስበው። የኔን ነው የምልሽ። ማንም እኮ ሰው ጥላቻ ከሰው ሊያገኝ ቪዲዮ የሚለቅ የለም። እንደው ጥሩ ይሆንልኛል ብለሽ ነው እንጂ ሰው ይተቸኛል፣ ሰው እንደዚህ በዚህ መልኩ ያይብኛል ብሎ የሚለቅ ማንም የለም። ለቀቀችው፣ ህዝብ አልወደደውም፣ አንስተሽ ሶሪ ብሎ ላሽ ማለት ነው። ሌላ ምንም ይመጣ ነገር የለም። ኦኬ ግሬስ እና ቤዚ ከዛ በአምላክ ያው ውስጥ ሀሳባችሁ አላወሩ መስሎኝ። ኦኬ ቤዛ ትቀድሚኛለሽ። እኔ የምለው ሁሉም ያሉት ሰው ልክ እኮ ነው። አሁን የአብሳላት የወጣችዋ በጣም የምትከራከርበት ነገር ህግ ትላለች። እቺ ላይ ድርጅት አይደለችም፣ አንድ ግለሰብ ነች። የሆነ የድርጅት ሎጎ ላይ እንኳን መንግስት ላይ እንኳን ኮሜዲ ይቀልዳል። እኔ እንደውም የዱርሹን በደንብ አላያችሁም። አብሳላት የምትከራከረዋ ህግ አንቀጽ የሚዲያ ህግ ምናምን ብላ የምትከራከረዋለች። አሁን እዚህ ጋር እኮ ሁሉም የግል አስተያየት ነው እየተሰጠ ያለው። ሚዲያ ላይ የወጣ ሁላ ይሰጠዋል አስተያየት። በቃ ሚዲያ ላይ ነው የወጣው አስተያየት እንዲሰጠው ነው። ሁሉም ደግ አስተያየት አይጠብቅም። ደግ እንኳን ብትሰራ ክፉ አስተያየት ይጠበቃል። ነገር ግን አሁን ዱርሹ ያደረገችው ትክክል ነው ትክክል አይደለም። አሁን እቹ ግለሰብ ላይ ነው ሀና ላይ ለምንድን ነው መክሰስ የለባትም? ምክንያቱም እሷ ያወጣችው ላይ ነው ተቀልዶም አይደለም። በቃ ሮሚ ብለዋለች እንደ አስተማሪነት ነው የተናገረችው። እንደውም እኔ ደስ የሚለኝ ኬቢ እዚህ ጋር ወይ ሳያዩት ገብተው ከሚከራከሩ ሮሚ ቃል በቃል የዱርሹን አባባል ብለዋለች። እንደ ትምህርትም ነው የሰጠችው። እኔ እንደ ሴት እንደ እናት ሀና የመክሰስ መብት የላትም ነው የምለው። የመክሰሱ ጭራሹ ነው በቃ ሚዲያ ላይ አውጥተዋለች ዱርሹ። እኔ እኮ ያየሁበትን እይታ አንተን የማይበት እይታ ሮሚ የምታይበት እይታ የተለያየ ነው። በቃ ሁላችን እንደመነጽራችን ነው የምንተረጉመው ሚዲያ ላይ ያለውን ነገር። መጽሐፍም አንዳንድ መጽሐፍ ብናነብ መጽሐፉን ስናነበው እኔ እንደማነበው ነው፣ አንተ እንደምታነበው ነው ብታነበው። ግን ለምን እንዲህ ያለ አሁን ቅድም አንዷ ገብታ ልጅ ሞቶባት ይሄ እንደውም ይሄ ላይ ያስከስሳት ይገባል። እቺኛዋን ልጅቷ ያልተናገረችውን ባለቤቷ ያልተናገረችውን ነገር ስም ማጥፋት ይሄ ነው። ስሟን እያጠፋች ነው መታ ስንት ሰው በተሰበሰበበት ህዝብ ላይ ማንም ሰው ስለመንታ ስለምን ያነሳ ሰው የለም። ግን መክሰስ ትችላለች ወይ? እንደ ህግ አትችልም። የሚዲያው ኮንተንት አይደለም ይሄ የሚዲያው ኮንተንት አይደለም። ዱርሹ የራሷ የጋዜጠኝነት በመንገዷ ላይ ያጋጠማትን በሚዲያ ላይ ያየችው ማንኛውም ሚዲያ አይታችሁ እንደሆነ ትልልቅ ሚዲያዎች በሳምንቱ ያሳለፍነው ሁኔታ ይሉና ጋዜጠኞቹ ሚዲያ ላይ ያዩትን መንገድ ላይ ያጋጠማቸውን ለህዝብ ያጋራሉ። ከዛን ይታለፋል። እሷ ግን አከረረችው። የሆነ ድርጅቷ የተነካ ነው ያስመሰለችው። ኦልሬዲ ግን እኔ ይመስለኛል እውነት ነው እንድንነጋገርበት መሰለኝ አልታየላትም ነበረ። ይሄ ህዝቡ ላሽላሽ ብሏት ነበረ። ግን ዱርሹ አሳወቀችላት። እንደገና ደግሞ ህዝቡም ዝም አልተቆጣኝም ብላ እንደገና እንድንነጋገር አረገች እንጂ ምንም የሚያስቆጣ ነገር የለም። ኢቢኤስንም የሚያስከሳት ዱርሹንም የሚያናግራት ነገር የለም። ላሽ ማለት ነው ያለባት። እናቶችን አስቆጥታለች። ከስር ኮመንቱን ብታይ ኬቢ እንዳለው ኮመንቱ ሀናን ነው የሚቃወሙት። ሀናን ብዙ ሰው ያከብራታል በልጆች አስተዳደጓ። እኔ ልንገር ለልጆች ይሄ የገንዘብ ለልጆቿን ስታስቆጥብ ያለው ነገር
የሷ ኩያ ወንድ ልጅ አለኝና አሳያለሁ። ብዙ ጊዜ ልጆቿን ማኔጅ ያደረገችበት ስነ ምግባርን ሁሉም ሰው ይወዳታል። ግን ሁሌ ፍጹም ነኝ፣ ሁሌ ለምን እነገራለሁ፣ ለምን እወቀሳለሁ ደግሞ ማለት አትችልም። በቃ አንዴ ተሳስታለች፣ ወጣች፣ መቻል ነው እንግዲህ። እዚህ ጋር ሁሉም አስተያየት ሲሰጣት የተማረውም ያልተማረውም የሷ በታችም የሷ የበላይም ይናገራታል። መቻል ነው ያለባት። እንደ ሚዲያ ደግሞ ሚዲያውን ልትከስ መብት የላትም። ዱርሹ ነች የተናገረችው። የሚዲያ ኮንተንት አይደለችም እሷ። ኢቢኤስ የሚያሰራጨው ስርጭት ላይ እንትና አላላትም፣ ኮንተንት ውስጥ አላስገባትም ብዬ ነው ማስበው። እንደኔ ሀሳብ ይመስለኛል። ያ በአምላክ ኦኬ ዱበር አቲ በአምላክ ብላ የሰጣ አንተ ዱበት እሺ ሰማል በአምላክ በቃ ሰላም ሁኑ። እሺ ሶፊ ለማንኛውም ሀንዬ እንኳን ማርያም ማረችሽ። ኮንተንትን ከሆነ ኮንተንት ነው በይ። በተረፈ ኢቢኤስ እና ድርሹን የሚያስከስስ ምንም ጥፋት የለም ብዬ ነው ማስበው። በሉቻ በአምላክ ሰማል ኦኬ ካና ዱበዶ አውሪ አመሰግናለሁ። እኔ ለዚህ ብቻ ሳይሆን እንደናት ልጅ አለኝ። ይሄ ነገር መሰራጨት ሮንግ ነው። የሷን መብት እንደሆነ ለልጇም ሆነ ለሌላ ሰው በፕራይቬት ማስቀመጥ አለባት። ኦሮሞ ያለው ይስርባት የሀርማን ኦፈጣን ወዲህ አይመጣጠንም። ዘፍናለሁና ጡቴን ደብቃለሁ አይመጣጠንም። ለምን ስታረጊ ዲሲፕሊን ያለው ነገር ብቻ ማድረግ ነው። ሰው ደግሞ አቲንግ ካና የፈማ ድምጽሽ ታፍኗል። ከፍ አድርጊው። አይሳቲንግ ምሰማ አይመስለኝም ነበር። ታፍኗል። አሁን ይሻላል አይደል ጋይስ? ታፍኗል። ኮሜንት ላይም እያሉ ነው። አይሰማም። ጣውዬን አስገባው። ቅድምም እየላከ ነበር። አስገባው። አስገስ ለቀጥል ቆይ በአምላክ ትጨርስ ጀመረችና ትጨርስና አሳባ ከዛ አንተ ትቀጥላለህ። እሺ ካና ፊቴ ቀጥይ ካና አማኔ ደገፈማ ያ ጥቆሽ ነጋ መጋሩ ያው ሞር እንትን ጎቹ ዳፍ እትፉፍ እሺ አኮ ገብቶ አማኔ ደገፈማ እየ ሶኒ ገባዚ በሬቱ ትያ ኤርፎን ቴክ አፍ ዩ ኤርፎን ያንቺ ኤርፎን አውጪ ከተፈለገ ሜቢ ኤርፎን አተው ደንዳያ ባሲ እስከዛ በአምላክ አውራ እስከምስተካከል ድረስ በአምላክ አውራ እስከዛ ኦኬ እኔ በመጀመሪያ እኔ እውነት ለመናገር ሮማን እየሰጠች ያለችው አማኔ ደገፈማ ሄሎ ኤየን ኒዳጋ ጋሩቆ እትፉፍሽ ኮኔክሽን ኦኬ ወጣች። ኦኬ በአምላክ አስተድ ሆዳ ነው ቃዌ ቆይ ታው ያውራ በአምላክ ከዛ ሴንት አሉ ከዛ እነሱ ታውራለህ አንተም እሰጣለሁ። እኔ ምንድነው ከሮማን ምንድነው ሰሞኑን የተረዳህ ብትለኝ ማለት ስተት የሆነውን ስተት በጣም እንደ ኢትዮጵያ ካልቸር ያልሆነውን ብልግና የሆኑትን ነገሮች ደግሞ በዛው ልክ እየተናገረች በተለይ እህቶቻችን ጋር ያሉ ክፍተቶችን በማንሳት እኔ እውነት እንዳንቺ አይነት ሰዎች ይብዙ ነው ልልምድ ነው። ሌላ ምንም ሊላ አልችልም። ምክንያቱም በጣም ስለሚጠቅመን ማለት ነው። ወደ ዛሬው ነገር ስመጣ ቅድም አስተያየት ሰጥቻለሁ። ማነው ያብሳላት ባትወጣ በጣም ደስ ይለኝ ማለት ምንድነው እየነገረችን ያለችው? ሎየር ናት ምንድነው ወይስ ምንድነው አልገባኝም። ማለት የጋዜጠኛ ኮድ ኦፍ ኮንዳክት ምንድነው የሚለውን አይደለም አሁን እዚህ ጋር ወደ ኮድ ኦፍ ኮንዳክቱን ከአንቀጽ ጋር እየጠቀሰች ብትነግረን በጣም ደስ ይለናል። አንዳንዴ መናገር ስላለብን ብቻ አሁን እኮ የራይት ነገር ሁላ ነው ችግር ያመጣው። በቃ መብቴ ነው መብቷ ነው
ለምንድን ነው መብት የሚባል ነገር እኮ ከሆነ በቃ መብት ወደሚል ነገር ስንመጣ ሁሉ ጊዜ ሰልፊሽ እየሆነ ነው የምንመጣው። በቃ ራሴ ብቻ እኔ ያልኩት ነገር ካልሆነ እኔ ያልኩት ትክክል ነው። በእርግጠኝነት እኔ አንድ ነገር ብዬ ነው መነሳት ፈልገው አሁን ቅድሙ እንደውም አሻሽየው ማለት ነው። ምንድነው ማሻሻል የምፈልገው? በፍጹም ይቅርታ የሚል ኮንቴንት መስራት አለባት ራሷ። ይሄንን ፖስት ያደረገችው እነ ሮሚም ዘመዷ እንደሆኑ እየነገረችን ነው። ይሄ መልካም ነገር አዶናይ ተብሏል። አዶናይ ጋር ስለሰራች አዶናይ ሁሉ ነገር እኮ is not perfect ሰው ነው አይደል እንዴ? ጀስት ልደግፈው ይችል ይሆናል ፐርሰናል ስተት ሊሰራ ግን ይችላል። አዶናይ ጋር ስለቆምን አዶናይ ጋር ስለተገናኘን እየተባለ የሚነሱ ነገሮች ለኔ ምንም እንትን አይደለም። ይሄ doesn't make sense በቃ ምንም ሴንስ የሚሰጥ ነገር አይደለም። እንደዚህ አይነት ነገሮች ይሄ ኮንቴንት በቃ ለኛ ባህል አይሆንም። ምን እያስተማርን ነው? አሁን ቅድም እኔ ልጆች ስለያዝኩኝ አለች በሌለችበት ስለማነሳ በጣም ሶሪ ልጆች አብረውኝ ስላሉ ምንድነው የተነሳው? አሁን የቀረው ሌላ ነገር እያደረጉ ያሳዩን። ያ መጥፎ ነገር አይደለም ባይዘው የተናገረችው። ይሄ ማለት በመጥፎ ብልግና እየተናገረ ሳይሆን ስታነሳ የነበረችው ልጅ አሁን እኮ የቀረን ይሄ ነው፣ ወደዛ እየተሄደ ነው። አሁን እቺ ልጅ መልካም ልጅ ልትሆን ትችላለች። በጣም ጥሩ ቤተሰብ ያሳደጋት ለቤተሰቦቿ ማርያ ልትሆን ትችላለች። ግን ደግሞ ወዴት እየሄድን ነው? የኛ ስጋት እኮ ይሄ ነው። ሰሞኑንም በጣም አግሬሲቭሊ እየተከራከርን ያለ ነው። ወዴት ነው እየሄድን ያለ ነው? የሚመጣው ነገር ነው የሚያስፈራን። ይሄን ኦኬ ብለን ተቀብለን ብንሄድ የሚቀጥለው ደግሞ ሌላ ነገር እያደረጉ ፖስት ሊያደርጉ ነው። ምንም እየቀረን አይደለማ። ስለዚህ አሁንም እሷ ይቅርታ ብላ መክሰሱን ተውት። እሱ ምንም የሚመጣ ነገር አይደለም። ይቅርታ ካልጠየቁ አንዳንዴ ምንድነው የሚባለው የሆነ ራሱ አጥፍቶ ራሱ እንደመጮህ አይነት ነገር ነውና ስላልገባት ነው። እኔ ስላልገባት እንዲገባት በቤተሰብም በምንም ተናግሯት ልጅቱ አንደኛ ፖስት ማንሳት አለባት። ሁለተኛ ይቀጥላል። በነገራችን ላይ አይቆምም። እሷ ይሄም ይቅርታ ኮንቴንት ሰርታ ካላወጣችሁ በእርግጠኝነት አይቆምም። የበለጠ ብዙ ቤቶች ላይ እየተነሳ ስለሆነ ማለት ነው። አግሬሲቭሊ ነው እየተነሳ ያለው። ስለዚህ ስተት ሲሆን ስተት ነው ብለን ከማህበረሰቡ ያሳደገን ማህበረሰቡ ነው፣ ፎሎወራችንም ማህበረሰቡ ነው፣ መልካም ነገር ስንሰራም አፕሪሺየት የሚያደርገን ማህበረሰቡ ነው፣ የሚያነሳ የሚጥልህ ይሄ ማህበረሰብ። ስለዚህ እንደውም ወደ መጥፎ ሳይድ እንዳይሄድ በጣም ፈጥና እናቃታለን እንደዋወላለን የምትሉ ልጆች ቶሎ ብላችሁ ይቅርታ ጠይቃ በዚህ መንገድ እኔ ህዝቡ የሚረዳው አልመሰለኝም ብላ ማንሳት ነው ያለባት። ይሄ እናንተ ካልቸር የምትሉት ካን ኢማጂን እንዴት ነው ቤተሰብ የሚመራው? እንዴት ነው ላይፋችን የምንመራው? በቃ እኔ መብቴ ነው እያልኩኝ ነው የባለቤቴን ሐሳብ ሳልሰማ በቃ መብቴ ነው። እኔ እንደውም አሁን ሮሜ ዘመዴ ስላለች አሁን ለሮሜ ያለኝ ነገር በጣም ፖዚቲቭ ስለሆነ እንጂ እውነት ንገሩኝ ካላችሁ ቅድም ላነሳ የነበረው እኔ የባሏ መብት ይከበርልላል ነበር ቅድም። ያ እውነቴን ፈቅዶም ላይሆን ይችላል እኮ አንዳንዴ እኮ አማራጭ አጠን። እውነቴን ነው የምነግራችሁ ብዙ ወንዶች ስፔሻሊ ውጭ ሀገር ላይ እኔ ከዚህ በፊት በተለያየ ጊዜ አንስቼዋለሁ። በጣም ብዙ ወንድሞቻችን ጎዳና የወጡ ወንድሞች አሉ፣ በተጽዕኖ ማለት ነው። ያው ክፉ ወንድ እንዳለው ሁሉ ክፉ እንደሚበዛ እንዳለው ነው። ጥቂት የማይባሉ ግን በሚስቶቻቸው ተጽዕኖ እንዳይናገሩ አንደኛ መብት ያለበት ሀገር ነው። አንተና እሷ እኩል ብጮህ አንተን ነው ከቤት የሚያስወጣ ፖሊስ መጥቶ ለጊዜውም ቢሆን ውጭ ውጣ ነው የምትባለው። ስለዚህ እኔ አሁን የሷ ባል እንደዛ ነው እያልኩ አይደለም። መልካም የሆነ ባል ሊሆን ይችላል። አሁን ሮሜ እንዳነሳችሁ እሱን ሐሳቤን አንስቻለሁ። ግን ደግሞ አብሮ ላለው ሰውም እኮ ማሰብ መጨነቅ አለብን። ለቤተሰቦቻችን መጨነቅ አለብን። ጥሩ ቤተሰብ ካለን ያ ቤተሰብ ምን ሊለን ይችላል? ማህበራዊ ህይወት አለው፣ ያደግንበት የኖርንበት እሴት አለን። ፕሊዝ አሁን እንለምን ነው በቃ። አሁን ኦሬዲ ልመና ውስጥ ገባን በቃና እኔ ራሷ ይቅርታ መጠየቅ ነው ያለባት። መክሰሱን ትታችሁ ሁሉንም ራሷ እንድታፍር ወደ ሚዲያ እንዳትመጣ ያደርጋታል ያነሳት ህዝብ ለማለት ነው።